አላገባኝም አስተማሪው እጄን ይዞ እናቴ ጋር ወሰደና ይሄ ልጅ ምክርም ትምህርትም አይገባውም በዛ ላይ ግንባሩ ያበለጨልጫለ ሰው አይመስለኝም አላት። ታዲያ ምንድነው ስትለው የከበረ ድንጋይ ይመስለኛል አናቱ ደብላ። አሁን ዕውቀቴ ሳያድግ የተፈጥሮ ስሜቴ እያደገ መጣ። ትምህርት ቤት ውስጥ ከሴት ጎን መሰለፍ ጀመርኩ ማለት ነው። እና ሁሉን ነገር ለእናቴ ነው መነግራት። ቺክ ጠበስኩ አልኳት። ምንድነው ደግሞ ቺክ? ሴት ጠበስኩ። አባቴም እንዲህ ነው ሲጠብሰኝ ኖሮ ማዲያት በማዲያት ሆነ። ግራ ገባቸው በኔ ጉዳይ ላይ። የተኛውበት አንሶላ አበባ ስለሆነ እናቴ ትኩር ብላ አይታኝ አይዞ ይሄ አንሶላ ያፈራል ትበለዋለህ ተኛ። ግራ ገብት ሲላት 3D ፊልም ታውቃላችሁ? 3D ወይም 7D ፊልም አይታችኋል? የኔ ህይወት ደግሞ በሲኒ ታየ። ሲኒዲ ልንለው እንችላለን። ሲኒዲ በሲኒ የምታየዋ ሴትዮ ህይወቴን አየች። አቤት 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 ህይወቱ ሲጭ ቁልጭ ብላለች። ምን ይላል ትላለች እናቴ። ከብር ይልቅ ብር አምባር ሲፈልግ ህይወቱ ያልፋል። ወልዶ መና ሌላስ ያደገው በርጎ ነው ህይወቱ በርጎ ውስጥ ያልፋል ይላል። ብቻ ማለፍ ብቻ ነው የኔ ነገር። ምንም የሚበላው ነገር የሚጠቀመው ነገር የለም። አያቴ በርግጥ ቢላ አውርሶኝ ነበር። ይሄ ሲያድግ ጮማ ነው የሚበላው ብሎ ቢላ አውርሶኝ ነበር አያቴ። ጮማ የተቆረጠበት ቢላ አሁን ለኔ ቅዠት መከላከያ ነው። በሬ ሲወጋኝ ምንም የሚበላው የለም። አይ የሚበላው ነገር አለ። ድንጋይ ላይ ቁጭ ብሎ የሆነ ነገር ይበላል። ምንድነው የሚበላው? ጊዜ ይበላል። ጊዜ እየበላ ነው።